ግዴላችሁ እነዚህን 10 መጽሐፍት እኔ አሁን እዚህ ጋር መዘረዝራቸውን ለልጆቻችሁ በዚህ ክረምት ግዙላቸው። አለበለዚያ ደግሞ በፒዲኤፍ የምታገኙበት ቦታ ካለ ፕሪንት አውት አድርጉና እንዲያነቡ አድርጉ። ስዕል አላቸው፣ በጣም ገላጭ ናቸው፣ እንግሊዘኛቸው ቀላል ነው። ልጆቻችሁ የቃላት ሀብታም እንዲሆኑ ወይም ደግሞ የእንግሊዘኛ ቃላት ሀብታም እንዲሆኑ ከፈለጋችሁ እነዚህን መጽሐፍ ግዙና በዚህ ክረምት አስነብቧቸው። ኦኬ። የመጀመሪያው መጽሐፍ ዋክ ቱ ሙንስ ይላል። TWO ኦኬ። ዋክ ቱ ሙንስ። ይህ መጽሐፍ ባይ ሼረን ክሪች የተጻፈ ነው። ሼረን ክሪች ይላል። so you have to buy this one። ለህፃናት በጣም ምርጥ የሆነ መጽሐፍ ነው። ሁለተኛው The Lion, the Witch and the Wardrobe ይላል። The Lion, the Witch and the Wardrobe። ይሄ የናርኒያ ታሪኮች ምናምን ትዝ ካሏችሁ by C.S. Lewis የተጻፈ መጽሐፍ ነው። so ስለዚህ እነዚህ መጽሐፎችም ገዝታችሁ ለልጆቻችሁ ስጦታ ብትሰጡ they will love you so much ነው። ሶስተኛው መጽሐፍ The Hobbit ይላል። The Hobbit I think The Hobbit ምናምን ሙቪዎችን ታውቃላችሁ ብዬ አስባለሁ። J.R.R. Tolkien የጻፋቸው መጽሐፍቶችን እነሱን እያደናችሁ ለልጆቻችሁ አምጡላቸው። The Hobbit ሶስተኛው መጽሐፋችን ነው። አራተኛው Charlotte's Web ይላል። Charlotte's Web is about like a spider and other things ምናምን E.B. White የጻፈው ነው። በጣም የሚያምር መጽሐፍ ወይም ደግሞ በጣም ቆንጆ የሆነ ለህፃናት ምርጥ የሆነ መጽሐፍ ነው። በነገራችን ላይ ይሄኛው ቪዲዮ ስለ መጽሐፍ ነው። ሌላ ስለ ህፃናት ሊያዩዋቸው የሚገቡ ሙቪዎች የሰራ ነው ቪዲዮ አለ ማለት ነው። እሱን ግቡና እዛ ጋር እዩት። ሌላው ደግሞ በዚህ ክረምት ልጆቻችሁ ፊልም እያዩ ኦኬ፣ ልጆቻችሁ ፊልም እያዩ የመስማት ስሎታቸው ወይም ደግሞ አክሰንታቸው እየተስተካከለ መጽሐፍ እያነበቡ ቃላትና አገላለጻቸው በጣም እያማረ ሶስተኛው ነገር ምንድነው የሚቀራቸው? እኛ ጋር መጥቶ ወይ ደግሞ እኛ ትምህርት ቤት መጥቶ መማርና ስፒኪንጋቸውን ማዳበር። በነገራችን ላይ በዚህ ክረምት ለህፃናት ለተማሪዎችና ለአዋቂዎች በጣም አሪፍ 10 ተማሪዎችን እያደረግን የምናስተምርበት የግሩፕ ክላሶችን ከጠዋት ጀምረን እስከ ማታ ድረስ አምጥተናል ወይም ደግሞ አዘጋጅተናል ማለት ነው። ምዝገባ ላይ ነን። እየመጣችሁ መመዝገባችሁን መማራችሁ እንዳትረሱ ማለት ነው። ኦኬ። መገናኛ የሚገኘው ህንፃ ወይም ደግሞ መገናኛ ገነት ኮሜርሻል የሚገኘው ህንፃ ላይ እዛ ላይ 5ኛ ላይ እንገኛለን። ስልኩ ላይ ያለላችሁ ባዮ ላይ እየደወላችሁ አምስተኛው The Little Prince ይላል። This is Antoine de Saint የጻፈው ወይም ደግሞ ፍሬንች ነው፣ ተተርጉሞ በእንግሊዘኛ የተጻፈ ነው፣ ግን በጣም ምርጥ መጽሐፍ ነው። The Little Prince ኦኬ። The Little Prince እሱንም ለልጆቻችሁ ግዙላቸው። ስድስተኛው መጽሐፍ Little House in the Big Woods ይላል። Little House in the Big Woods Little House in the Big Woods። ይሄኛው ደግሞ ሎራ ኢንጋሊስ ዋይልደር ይሄ የተጻፈው መጽሐፍ በጣም ለህፃናት ምርጥ የሆነ Little House in the Big Woods ይላል። ሰባተኛው መጽሐፍ Brown Girl Dreaming ይሄ ሰልፍ የልጅነቷን ታሪክ የጻፈችበት ነው። ጃኩሊን ውድሰን ትባላለች ደራሲዋ። ጃኩሊን በጣም አሪፍ አድርጋ ለህፃናት እንዲገባ አድርጋ የሷን ታሪክ ምን ያህል ህይወት ውጣ ውረድ ውስጥ እንዳለፈችና እዚህ ደረጃ ጸሐፊነት ደረጃ እንደደረሰች የሚያሳይ በጣም ምርጥ መጽሐፍ ነው። ይሄንንም ለልጆቻችሁ The Cricket in Times Square ይላል። ስምንተኛው The Cricket in Times Square so George Selden የጻፈው መጽሐፍ ነው። ስለዚህ ይሄንንም ብትገዙላቸውና ልጆቻችሁ ቢያነቡ ተጠቃሚ ይሆናሉ። The Wizard of Oz is number 9 የኦዝ ሙቪዎችን ታውቃላችሁ። እነዚህ ከተለያዩ እንትኖች ጋር ወይም ደግሞ ሪንግ ላይክ ሎርድ ኦፍ ዘ ሪንግስ ምናምን ያሉ አይነት መጽሐፎች ወይ ደግሞ እነሱን የሚመስሉ ሙቪዎች ያሉበት ነው። ፍራንክ ባውም ነው። ስለዚህ የፍራንክ ባውም መጽሐፍ The Wizard of Ozን ገዝታችሁ ለልጆቻችሁ አበርክቱላቸው። የመጨረሻው ላስት but not least ይላሉ። በጣም ቆንጆ መጽሐፍ እኔ ልጅነቴን ያስታውሰኛል። ፊልሙን ያየሁት ግን ማቲልዳ የሚል መጽሐፍ ታውቃላችሁ። ማቲልዳ is like there is a book በጣም የሚያምር ስለ ትንሽዬ ልጅ የሚያወራ መጽሐፍ ነው። እሱን ሮዋልድ ዳህል ጽፎታል። ስለዚህ በጣም ቆንጆ ሆኖ ለልጆች የተጻፈ ስለሆነ በደንብ ይገባቸዋል። ከነዚህ ከአስሩ 3ቱን ወይ 2ቱን ወይ 5ቱን 10ሩን ካገኛችሁ እባካችሁ ለልጆቻችሁ አሁን ላይ ሀሪፍ ለተዋሉላቸው አንባቢ አድርጓቸው። እንግሊዘኛቸው ሀሪፍ ይሁን። we'll see you next time. Bye for now.